አንጎል ሳይኖረው መማር የሚችል ፍጥረት ተገኝቷል በሳይንቲስቶች። ይህ ፍጥረት ሲንግል ሴል ኦርጋኒዝም ነው። ሲቀጥል ደግሞ አንጎል የለውም ወይንም ብሬን የለውም። ነገር ግን አድቫንስድ የሆነ የመማር ስርዓት ውስጥ አልፎ ውጤታማ ሆኗል ተብሏል። አካውንቴ ከፍተኛ ጉዳት ላይ ስላለ ኮፒ ሊንክ አድርጉልኝ። ይህ ሲንግል ሴል ኦርጋኒዝም የተማረበት መንገድ አሶሺዬቲቭ ለርኒንግ ይባላል። ይህ አሶሺዬቲቭ ለርኒንግ የምንለው አድቫንስድ እና ኮምፕሌክስ የሆነ ብሬን ያላቸው ፍጥረታት የሚማሩበት መንገድ እና ስርዓት ነበረ። አሶሺዬቲቭ ለርኒንግ የምንለው ለምሳሌ የፓቭሎቭ ዶግም ይባላል። ለምሳሌ ውሻን በምታሳድጉበት ሰዓት ለምሳሌ ደውልን እየደወላችሁ ምግብ የምትሰጡት ከሆነ ከጊዜ በኋላ ያ ውሻ ምን ያስባል? ደውል በተደወለ ቁጥር ምግብ አገኛለሁ ብሎ ያስባል ማለት ነው። ልክ እንደዚህ አይነት ሪያክሽን እና መማር ሲችል ይህ አሶሺዬቲቭ ለርኒንግ እንለዋለን። ከዚህ አሶሺዬቲቭ ለርኒንግ ጋር ተያይዞ ውሻው ለምሳሌ ለሀጩን ሊያወጣ ይችላል። ስለዚህ ሌላም እንቅስቃሴ ከዚህ ጋር አያይዞ ጨመረ ማለት ነው። ሁለት የተለያዩ ኢቨንቶችን ኮኔክሽን ፈጥሮ መረዳት ማለት ነው። የአሶሺዬቲቭ ለርኒንግ እንለዋለን። ይሄኛው ሜትድ ነው እንግዲህ እዚህኛው ሲንግል ሴል የሆነው ኦርጋኒዝም ላይ ሊሰራ እና ውጤታማ ሊሆን የቻለው ማለት ነው። እንደ ሳይንቲስቶቹ ዘገባ ከሆነ ሴንትሮ ኮሪሊየስ የሚባል የፕሮቶዞዋ አይነት ነው ይህ ሲንግል ሴል ኦርጋኒዝም። ይህንን ሲንግል ሴል ኦርጋኒዝም ያስተማሩበት መንገድ ታፕ በማድረግ ነው ወይንም በመንካት ነው። ለመጀመሪያ ጊዜ ዊክ የሆነ በጣም ስስ የሆነ ታፕ ወይንም ነካ ነው ያደረጉት። በዚህ ሰዓት ምንም አይነት ሪያክሽን አልሰጠም። ከዛ በኋላ እየጨመሩ ሄደው በከፍተኛ ሁኔታ ታፕ በሚደረግበት ሰዓት ኮንትራስት ያደርጋል ወይንም ሳይዙን ይቀንሳል ወይንም ይጨራመታል ማለት ነው። ልክ እንደ ዲፌንስ ራሱን የመከላከል መንገዱ ማለት ነው። ከዛ ከጊዜ ሂደት በኋላ ግን መጨማደድና ኮንትራስት ማድረግ ጀመረ። ይህ ኦርጋኒዝም የተማረው ነገር ዊክ ታፕ በኋላ ስትሮንግ ታፕ ስለሚመጣ እርሊ የሆነ ሪያክሽንን መስጠት ጀመረ ማለት ነው። ታፕ በመደረግና በኮንትራክሽን መካከል ሲቀጥል ደግሞ በዊክ እና በስትሮንግ ታፕ መካከል ያሉትን ኮኔክሽኖችን በመፍጠር ቅድመ እርምጃን ጭምር መውሰድ ችሏል ማለት ነው። እስከዛሬ አንጎል ያላቸው ፍጥረታት ናቸው ሲማሩና ሪያክሽን ሲሰጡ የምናውቀው። ነገር ግን አይነት ኮምፕሌክስ ስትራክቸር የሌለው ፕሮቶዞዋ አይነት መማርና ሪያክት ማድረግ ችሏል ማለት ነው። ይህ ደግሞ ማለት የማናውቀው ፈንዳሜንታል የሆነ መሰረታዊ የሆነ የመማሪያ መንገድ እና ስርዓት ሊኖር ይችላል የሚለውን እንዲገምቱ አድርጓቸዋል ማለት ነው። እስቲ እናንተ የተሰማችሁን ኮመንት ላይ አሳውቁኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ።